ዛሬ በመነጽር ነው የመጣች ንግስታችን። ንግስት ሆነችብን እኮ። እስቲ አብረን እናያለን። ሰላም ሰላም፣ ጤና ይስጥልን የሀና ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ረመዳን? እንዴት ይዟችኋል? ስራ ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው አለው። ዛሬ ኩሽና ቁጭ ብዬ ነው የመጣሁላችሁ ማለት ነው። ካሜራም አለ ፖሊስም አለ ማለት ነው ከኋላ እና ዛሬ ይዤ የመጣሁት እስቲ ትላንትና ሌላ ነበረች፣ ዛሬ ሌላ የሆነችዋን ልጅ ይዤላችሁ መጥቻለሁ። ግን መጨረሻቸው ምን ይሁን እስቲ አብረን እንከታተላለን። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ላይክ፣ ሼር፣ ለሰብስክራይብ ያደረጋችሁ ለምታበረታቱኝ በጣም አመሰግናችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እስቲ ዛሬም ደግሞ ይሄን ቪዲዮ አብረን እናያለን። መጨረሻው ምን ይሁን ግን የአብሮሽ ነው የምትሆነው? የዚህ ሙስሊሙ ልጅ ነው የምትሆነው? የዳኒ ነው የምትሆነው? የማን ነው የምትሆነው? እስቲ አብረን እናያለን። ዛሬ በመናገር ግማው አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ፣ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ይችላል ነገር ምን አንተ መውጣት ትችላለህ። ምን ነው እኔ ከመርካቶ ያስገባህ አይደለም ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች ሄዱብህ። እሱቶ እስከ ዛሬ ያመጣቸው መሀል ጠቆች ሄዱብህ። ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለ ማለት ነው ይኸውልህ እስከ ዛሬ ያደረከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ያለሽው ጥግ ድረስ አሁን የሆነ ሰላም እየፈጠርሽኝ ያለሽው። ሰላም እየፈጠርኩ አይደለም። ልጅቷ እኮ ኮዋስ ሆነች። እውነት ከስንት ሰው ጋር ነው አሁን የተባላች ያለችው? ይሄ ቪዲዮ መስራት ከጀመረች ከስንት ሰው ጋር የሰዎችን ዩቲዩብ ልታሳድግ ሊሆን ይችላል፣ ግን በጣም ያስጠላል። ደግሞ በቃ በሚያስጠላ መንገድ ላይ እንትን ማለት እኔ እንጃ። ከስንት ሰው ጋር ነው የምትለው? ባለፈው ከነዳኒ ጋር ነበረ ከሜሪ ጋር። አሁን ደግሞ እነሱ ስትተው ደግሞ አሁን ይሄኛውን ጀመረች። እውነት ይሄ አብርሽ በጣም ትግስተኛ ነው። እኔ እውነት አብርሽን በጣም አደንቀዋለሁ። በጣም ትግስተኛ ነው። እንዲህ እንደዚህ እውነት ድራማ ነው ወይስ እውነታቸውን ነው? ደግሞ ድራማ ቢሆን ቤተሰብ ለምን ይገባበታል ታዲያ? እናት ወጣ እስከምትናገር ድረስ ለምን አስፈለገ እንደዚህ አይነት ነገር? እውነት ለገንዘብ ብለን ራሳችን የምንሸጠው ነገር በጣም ያስጠላል፣ ያዛዝናል በጣም እውነት። በቃ ስራ አረጉ እኮ እንደው ነገ ደግሞ ከማን ጋር የምትመጣው ያዛዝናል በእውነት። ግን በጣም አብርሽ በጣም ትግስተኛ ነው። እኔ በጣም ነው ማደንቅክ በእውነት። አንድ ቀን እንኳን እጇን እሷ ላይ አንስቶ አያውቅም። እሷ በጥፍ ስትል ስትመታው ምን ስትለው እንኳን እሱ ስታመናጭቀው ምን ስትለው እሱ ግን አንድ ቀን እጇን እሷ ላይ አንስቶ አያውቅምና እውነት በጣም ትግስተኛ ነው። የማየውን መልሱ እንኳን አይመልስላትም። እና እንዲሁ ቀጥልበት። እውነት በጣም ታኮራለህ። ጀግና ነክ። እውነት ያሳደጉ ቤተሰቦች የተባረኩ ናቸው። ጥሩነቷን ብቻ ነበር። ጥሩነት ደግሞ ልቤ ውስጥ ቀረ። ዋው! ከዛ በጃዙር ዞረ በጃዙር አገኛትና ከጃ አስገባት። በጣም ጀግና ነህ አንተ። ማንነት ይሄ ነበር። እኔ ደግሞ ይሄን ማንነትን ነበር ያላወቅኩት። ገባህ አይደል? ይሄ ሰበናህን አላውቀውም ነበር። አንቺ ደግሞ እንዳውቀው ስላደረግሽ በጣም ነው የማመሰግነው። እንደዚህ አይነት ሰው እንደሆነ እንዳውቀው ስላደረግሽ። ገባሽ? አንቺ ሁሌ የተሻለ ሰው የሚመስልሽ የሆነ በቃ የተሻለ ሰው ብለሽ የምታስቢው ሰው። አንተ ራስን እንደተሻለ ሰው አንተ እኮ ነው በማያገባ ነገር እየገባ ያለው። ዝም በይ እጫዋለሁ። ምን አገባ
አንተ ደርሶ ሀሳብ ልትሆን ምን አገባ? እረፍ ዳኒ፣ ስነ ስርዓትን ያዝረፍ። ከየት ነው የመጣው? ምን አገባ አንተ? ተው እንደ ወንድሜ ነው ማለት ወንድም አይደለም። እንደ ሰነዝር አታርገኝ። ምንም አታመጣም። ገባህ አይደል? ምንም አታመጣም። አረ ዳኒ ተው አታርገኝ። ስለሆንከው እሺ ወንድነት ነካኛለ። ትረፍ አላልፍም። ምን አገባሽ? ምን አገባሽ? አረ ነበር ወደዛ ስነ ስርዓትን ያዝ። እንዴት ነው ዳኒ? እኔ አንተ ላይ መሰደር አልፈልግም። እንዴትስ ቢያደርገኝ ለሱ ተደርበሽ ነው ዛሬ እየተናገርሽ ያለሽ? ማን ስለሆነ ነው እሱ? አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረው? አንተ ማን ስለሆንክ ነው? ስራትሽን ያዝ። ለሱ ተደርበሽ ልመጪ ነው? ለሱ ተደርበሽ ነው? ልቀቀኝ። ምን ለወለድ ልመጪ ነው? ለሱ ተደርበሽ ልመጪ ነው? ዳኒ ለራሴ ስለሆነ የማይገባ ነገር ከሩታ በጣም ጥቅመኛ ሰው ነሽ። ጥቅመኛ ሰው ነሽ። ትናንትና በቸገረሽ ሰዓት እኔ ጋር ተከለልሽ። ገባሽ አይደል? የምትጠቅም ሴት እንዳትመስልህ። ገባህ አይደል? ነገ ትታ ነው የምትለው። ስለሱ አታወራ። ነገ ትታ ነው የምትለው። አሁን ሁሉን ነገር ልረሳው ነው ካንተ ጋር ያለውን ነገር። ገባህ? እርሳው ምን አለ ሲጀመር? ምን ኖሮ ነው ብትረሳው? ምንድን ነው የሚመጣው? እርሳው ምን አለ ነው እናንተ? ዳኒ ምን አለ ነው እናንተ? ላስቀይምህ ነው የፈለግከውን ነገር ማለት ነው። ይኸውልህ ገባህ? አሁን ካደረግኝ በላይ ምንም አታደርገኝ። ሳይኖርህ ምንም ነገር ሳይኖርህ ነው ከሷ ጋር እንደሆንኩኝ ያወኩት። አሁን ግን ኖረኝ እያልክ ከሆነ የመረጠችውን መርጣለች። ሩታ ራስሽ በአፍሽ ንገሪው። ሲጀመር ደግሞ ልትመቺ ነው ምናምን አትበል። እሷ መታች አልመታችህ ምንድን ነው? ይኸውልህ እኔ መምታትና ለመማታት ሰው ማለት ነው ማይሆን ነገር ስታደርግ እኔ በክብሬ የምደራደር ሴት አይደለሁም። እሺ አለቅህም። እውነቱን ለምን አልነግርም? አለቅህም። ማናችሁ ምን እንደማመጣ እኮ ከዚህ በፊት በጣም በተደጋጋሚ ማናችሁ ምንም አታመጡ። ግን ደግሞ ልንገርሽ፣ ትላንትና እያለቀሽ ነገሮች አብርሃም ጀርባውን ሲያዞርብሽ እኔ ጋር መጥተሽ ነበር። ዛሬ ደግሞ እኔ ከጽጌ ጋር መታረቅ እስከ ደግሞ ወደ እሱ ጋር ደግሞ ሄድሽ። እኮ እኔ ሰፖርት አድርገኝ። ያንን ነገር በምን ልከፍል ነው የምትፈልገው? ይደብራል። አንተ በምታስበው መስመር ደግሞ ጭራሽ እኔ ሊሄድ አልችልም። ይሄንን ደግሞ እየመረረ ዋጣው። በቃ ያረግሽው ነገር ይደብራል። እየመረረ ዋጣው። አንተ በምትፈልገው መስመር ልሄድልህ አልችልም። ይሄ ከሆናች ስብና እኮ ልክ አይደለም። ነገ ደግሞ ነገሮች ከሱ ጋር ወሰጭ ደግሞ ሌላ ሰው ጋር ትያለሽ። ለምንድን አንድ ቦታ አርፈሽ የማትቀመጪው? ለምንድን የምታረጊው ነገር? አንተ ጆሮ ይሰማል። ልክ አይደለም ያደረግሽው ነገር። እሱ ንጹህ ጓደኛዬ ነው። አለቀ። ምንድን ነው አለቀ። በቃ እኔ ልጠላልሽ። ጓደኝነቱ ደግሞ ካንተ አስፈልጭ። አንተ ሌላ ቦታ ፈልግና ሌላ ቦታ ተገናኝተን እንጣላ። እሷን እዛ ሳመጣ ጓደኝነቱ ደግሞ አንተ ላይ ልሰነዝር አልፈልግም። ምንም አታመጣም። ሌላ ሰው ቢሆን ኖሮ እስካሁን ሰንዝሬ ነበር። ምን ታመጣለህ? ቆይ ድንገርህ ማዳመጥ እንችል ከሆነ አዳምጥ። በቃ ይኸውልህ አንተ ሰፖርት አድርገኛል። ቴንክ ዩ። ለዛ ደግሞ ደጋግሜ እነግርሃለሁ። አዎ በጣም ጥሩ ነገር አድርገልኛል። አንድ ነገር ለዛ አመሰግን። አንተ ማዳመጣችን አንድ ነገር ልንገርሽ፣ ከዚህ በኋላ ከሱ ጋር እንደሽ አልፈልግም። አንድ ነገር ልንገርሽ፣ ከዚህ በኋላ ከሱ ጋር እንደሽ